የጽናት ተምሳሌቱ ሂሮ ኦኖዳ በሁለተኛው የዓለም ጦርነት መገባደጃ የመጨረሻዎቹ ወራት አካባቢ በታህሳስ 17 1944 ላይ ነበር የጃፓን ሰራዊት የ23 ዓመቱ ሂሮ ኦኖዳን ወደ ፊሊፒንሷ ደሴት ሉባንግ የላከው። የወጣቱ ወታደር ተልእኮ የተወሰነ ቁጥር ያላቸው ወታደሮችን ለሽምቅ ውጊያ ማደራጀትና መምራት ነው። ይህም የደሴቲቱን ወደብ የአውሮፕላን ማረፊያ መደምሰስና ከጠላት ኃይል ጀርባ ሆኖ እክል በመፍጠር በግንባር ያለውን የጃፓን ጦር መርዳት ያጠቃልላል። ኦኖዳ ወደ ደሴቲቱ ከማቅናቱ በፊት ግን ከአዛዡ አንድ ቀጭን ትዕዛዝ ተቀብሎ ነበር። አዛዡ ለኦኖዳ ቃል በቃል እንዲህ ነበር ያለው: በደሴቲቱ ቆይታ ፈጽሞ ራስህን ማጥፋት አትችልም። 3ም 5ም ዓመት ሊቆይ ይችላል፣ ግን ምንም ይሁን ምን መምጣታችን አይቀርም። አንተም አንድ ወታደር እስኪቀር ድረስ እየመራሃቸው ቆይ። ለቀለብህ ኮኮናት እየበላህ መጠበቅ ትችላለህ። እንደውም ኮኮናት ተመገብ። በምንም ሁኔታ ግን ራስህን ማጥፋት አትችልም። ኦኖዳ ትዕዛዙን ተቀብሎ ወደ ሉባንግ ደሴት አቀና። ኦኖዳ ደሴቲቱን በረገጠ በጥቂት ወራት ጊዜ ውስጥ ግን በአካባቢው የሚገኙ የተባበሩት ኃይሎች ደሴቲቱን አጥቅቶ ተቆጣጠረ። ኦኖዳና ሌሎች የሽምቅ ውጊያ ጓዶቹም ዋናው የደሴቲቱ ክፍል በቁጥጥር ስር ሲውል በተለያዩ አነስተኛ ቡድኖች በመከፋፈል ጥቅጥቅ ወዳለው ጫካ አፈገፈጉ። ኦኖዳ የሚመራው ቡድን ከኦኖዳ ውጭ 3 አባላት ነበሩት። የቡድኑ አባላት የነበራቸውን ውስን የሩዝ ራሽን እየተካፈሉ በኮኮናት ቀቅለው በሚበሉት አረንጓዴ ሙዝና አንዳንዴም በአቅራቢያቸው ያሉ የደሴቲቱን ነዋሪዎች ከብቶች እየገደሉ በመብላት የጫካ ኑሮአቸውን ተያያዙት። እናም በዚሁ የነዋሪዎቹን ላም በገደሉበት በአንድ ወቅት ላይ ነበር የደሴቲቱ ነዋሪዎች የጣሉትን በራሪ ወረቀት ለማግኘት የቻሉት። በራሪ ወረቀቱ ጦርነቱ በነሐሴ 15 ማለቁን ገልጾ ከተደበቃችሁበት ተራራ ውጡ ይላል። ሽምቅ ተዋጊዎቹ የበራሪ ወረቀቱን መልእክት በቀላሉ ሊያምኑ አልፈቀዱ። በመሆኑም እያንዳንዱን የበራሪ ወረቀቱን ቃላት ይፈትሹ ያዙ። በውጤቱም የተራቀቀ የጠላት የማጭበርበሪያ ስልት መሆኑን ደረስንበት አሉ። ከምክንያቶቻቸው ውስጥ አንዱ ጦርነቱ በነሐሴ 15 ቢያልቅ ኖሮ እንዴት በቅርቡ በቡድናችን ላይ የጥይት ውርጅብኝ ይከፈታል ነው። የሆነ ሆኖ በአውሮፓ ሂትለር ተሸንፎ በፓሲፊክ በኩልም ጃፓን 2 አቶሚክ ቦምቦች ወርደውባት በይፋ መሸነፏን ገልጸ ሁለተኛው የዓለም ጦርነት ተገባዷል። እነ ኦኖዳ ግን አንድ ቀን የጃፓን ጦር ደሴቲቱን ማጥቃቱ ስለማይቀር በሚል በሽምቅ ውጊያ በመተግተግ ወታደራዊ እክል ለመፍጠር በሚል የነዋሪውን ሕዝብ ሰብል በማቃጠል የአርበኝነት ሥራ ተጠምዷል። የጫካውን ሙቀት፣ የማያባራውን ዝናብ፣ አይጦችንና የነፍሳትን ንድፊያ እንዲሁም ከስንት አንዴም ቢሆን የሚላክባቸውን ወታደራዊ አሰሳ ተቋቁመው እነ ኦኖዳ ትግላቸውን ቀጥለዋል። ከነ ኦኖዳ ቡድን ውጭ ያሉት ሌሎቹ በቀጠሉት ጊዜያት ወይ እጃቸው ሰጥተዋል አሊያም ተገድለዋል። እነ ኦኖዳ ግን ወይ ፍንክች። ሽምቅ ተዋጊዎቹ ከጫካው እንዲወጡ ለማድረግ በተለያዩ ጊዜያት የተለያዩ ዘዴዎች በመጠቀም የጦርነቱን ማብቃት ለመግለጽ ተሞክሯል። ለምሳሌ ያህል የጃፓን የ14ኛው ክፍለ ጦር አዛዥ የሆኑት የጄኔራል ያሚሺታ ቃል የሰፈረበትና ጦርነቱ በመጠናቀቁ እጃችሁን ስጡ የሚል መልእክት የያዘ በራሪ ወረቀት ተበትኗል። ከዚህም በተጨማሪ ጋዜጦች፣ ከዘመዶቻቸው የተላኩ ደብዳቤዎችና ፎቶዎች ከጦር አውሮፕላን ቢጣልላቸውም እነ ኦኖዳ ግን በጠላት ማጭበርበር አንበለጥም ብለው እንዳደፈጡ ቆዩ። ከሚጣልላቸው ከእያንዳንዱ ነገር ላይ አንድ አጠራጣሪ ነገር በመፈለግ እንዳሸመቁ ቀጠሉ። ለምሳሌ ያህል አንዱ በራሪ ወረቀት ላይ እጃችሁን ከሰጣችሁ ምንም አይነት ጉዳት ሳይደርስባችሁ ወደ አገራችሁ ጃፓን ትላካላችሁ የሚል መልእክት ሰፍሯል። ይሄማ ፈጽሞ የማይደረገውን
አሉ ለኦኖዳ። ቅልጥ ያለ ማጭበርበር ለመሆኑ በዚሁ ያስታውቃል። ኦኖዳና የሚመራቸው 3 ጓዶቹ እግር ጥሏቸው እነሱ ወዳሉበት ቦታ የመጡ በርካታ የደሴቲቱን ነዋሪዎች አጥቅተዋል። በጥቃቱ በርካታ ሰዎች ቆስለዋል፣ ሞተዋልም። በመስከረም ወር 1949 ላይ ከአራቱ ጓዶቹ አንዱ ዩቺ አካትሱ ለማንም ትንፍሽ ሳይል ከጓዶቹ ኮብልሎ ለ6 ወራት ያህል ብቻውን ከቆየ በኋላ በስተመጨረሻ ለፊሊፒንስ ኃይሎች እጁን ሰጠ። ኦኖዳ አካስቱ መክዳቱን ተረዱ። ይህ ደግሞ ለደህንነት አደጋ ነው። ስለዚህም ሸማቂዎቹ ይበልጥ ጥንቁቅ ሆኑ። አካትሱ ከኮበለለ ከዓመት በኋላ ጽፎ ጫካ ውስጥ የጣለላቸው ደብዳቤ እጁን ከሰጠ በኋላ ምንም ችግር እንዳልገጠመው ያስረዳል። ኦኖዳ የጠላት ኃይል አካትሱን አስገድዶ ይህን ደብዳቤ እንደጻፈው ደመደሙ። ከዚህ በቀጠለው ጊዜም ከዘመዶቻቸው የተላከ ደብዳቤና ፎቶግራፍ እንዲደርሳቸው ተደርጓል። እነሱ ግን ወይ ፍንክች። ከ3 ዓመታት በኋላ በ1953 ላይ ደግሞ ሾይቺ ሺሚዳ ከአሳ አጥማጆች ጋር በተደረገ የተኩስ ልውውጥ መሃል እግሩ ላይ ተመቶ ቆሰለ። 2 ጓደኞቹ ተባብረው አዳኑት። ይሁን እንጂ ከዚህ በኋላ ሺሚዳ የድሮውን ሺሚዳ ሊሆን አልቻለም። ስልቹና ጨለምተኛ ሆነ። ከዓመት በኋላ በአንድ የባህር ዳርቻ እነሱን ሊፈልግ ከተላከ አሳሽ ቡድን ጋር ተኩስ ገጥመው ሳለ ሺሚዳ ዳግም ክፉኛ ቆሰለ። ብዙም ሳይቆይ ሞተ። ኦኖዳና ኮዙካ ብቻቸውን ቀሩ። ከዚህ በኋላ ለቀጠሉት 18 ዓመታት ኦኖዳና ኮዙካ በጠላት ተይዟል ያሉትን ደሴት በተለያዩ መልኩ ሲያጠቁ ቆዩ። እንደነሱ እምነትና ለግዳጅ ሲላኩ እንደተነገራቸው አንድ ቀን የጃፓን ጦር ደሴቲቱን አጥቅቶ መቆጣጠሩ የማይቀር ነው። ይህንንም ለመረዳት የጠላትን የስንቅ አቅርቦት ማዳከም ቁልፍ ግዳጅ ሆነ። በመሆኑም በተለያዩ ጊዜያት የነዋሪዎቹን ሰብል ሲያነዱ ከርመዋል። በጥቅምት ወር አንዲት ቀን 1974 ኦኖዳና ኮዙካ ከጫካው የወጡትም ለዚህ አይነት ግዳጅ ነበር። የደሴቲቱ ነዋሪዎች የሩዝ ክምር ላይ እሳት ለቀቁበት። ከፊሊፒንስ የጥበቃ ቡድን ጋር ተገጣጠሙ። በተኩስ ልውውጥ መሃል የ51 ዓመቱ ኮዙካ ተገደለ። ለግዳጅ ወደ ደሴቲቱ ሲላክ 24 ዓመቱ ነበር። ለ27 ዓመታት ባለቀ ጦርነት ላይ እንዳሸመቀ አረፈ። ኦኖዳ ብቻውን ቀረ። የኮዙካ ሞት ጃፓን ውስጥ ሲሰማ አዛዡ ኦኖዳም በሕይወት ሳይኖር አይቀርም በሚል በርካታ የፍለጋ ቡድኖች ቢላኩበትም የትኞቹም ግን ሊያገኙት አልቻሉም። በየካቲት ወር 1975 ላይ ኦኖዳ ለብቻው መኖር ከጀመረ ከ1 ዓመት ከመንፈቅ በኋላ የዩኒቨርሲቲ ትምህርቱን ጥሎ ዓለምን ለማሰስ የተነሳው ጃፓናዊ ወጣት ኖሪዬ ሱዙኪ በስተመጨረሻ ኦኖዳን ፈልጎ ሊያገኘው በቃ። ወዲያውም ጓደኞች ለመሆን ቻሉ። ሱዙኪ የጦርነቱን ማብቂያ በተመለከተ ኦኖዳን ማሳመን ቢችልም ኦኖዳ ግን በቅርብ አዛዡ የቀጥታ ትዕዛዝ ካልሆነ ፈጽሞ እጁን እንደማይሰጥ ነገረው። ሱዙኪ ከኦኖዳ ጋር አብረው የተነሱትን ፎቶ ይዞ ወደ ጃፓን አመራ። የጃፓን መንግስትም የያኔውን ባለቀጭን ትዕዛዙን የኦኖዳን አዛዥ ሜጀር ታኒጉቺን ፈልጎ አገኘው። ታኒጉቺ አሁን የመጽሐፍ ነጋዴ ሆኗል። ሱዙኪና ታኒጉቺ ኦኖዳን ለማግኘት ወደ ሉባንግ አመሩ። በመጋቢት 9 1974 ሱዙኪና ሜጀር ታኒጉቺ ኦኖዳን በተቀጣጠሩበት ቦታ አገኙት። ኦኖዳ እንደነገሩ የተቃቀመውን ወታደራዊ ዩኒፎርሙን ለብሶ ጎራዴውን፣ ጠመንጃና ቦምቡ እንደታጠቀ ነው። ሜጀር ታኒጉቺም ወታደራዊ ትዕዛዙን ጎላ ባለ ድምፅ አሰማ። ጃፓን ጦርነቱን ተሸንፋለች። በመሆኑም ማንኛውም ወታደራዊ እንቅስቃሴ እንዲቆም አሳውቃለሁ። ኦኖዳ
የጠበቀው ዜና ቢሆንም ጆሮውን ማመን ግን አልቻለም። ድንገት ጨለመብኝ ይላል ኦኖዳ ያንን ወቅት ሲያስታውስ። ኦኖዳ በድምፅ አልባ ንዴት ውስጡ ታመሰ። እንዴት ልንሸነፍ ቻለን አልኩ ይላል ኦኖዳ ቃላት ሳይተነፍስ። የጠመንጃውን መጠበቂያ አላላ ጥይቶቹን አራገፈ። ሁሌ ተለይቶት የማያውቀውን በጀርባው የሚያዝለውን ሸክሙን አውርዶ አስቀመጠ። ላዩ ላይ ጠመንጃውን፣ ውስጡ የሚንቀለቀለው ንዴት ጋብ ሲል ያልጠበቀው እንባ ፈነቀለው። ኦኖዳ አነባ። የዚህ ሁሉ ዓመታት ልፋት ለዚሁ ነው ስላሰብኩ ይላል ኦኖዳ። ጓዶቼም የተሰዉት በከንቱ ነበርና እኔስ አብሬያቸው ያኔውኑ ብሞት አይሻልም ነበር? ኦኖዳ ውስጡ ተመሰቃቀለ። እንደ ልጄ ተንከባክቤ ከጠበቅኩት ከዚህ ጠመንጃዬ ጋርስ ካሁን ወዲያ ተለያየ ማለት ነው። የኮዙካስ ጠመንጃ በድንጋዮች መሃል ወሽቄ የደበቅኩት። ኦኖዳ በስሜት ማዕበል ተዋጠ። ለማንኛውም ሁለተኛው የዓለም ጦርነት ካበቃ በኋላ ለ29 ዓመታት የዘለቀው የኦኖዳ የሽምቅ ትግል በዚህ መልኩ አበቃ። ኦኖዳና ጓዶቹ በእነዚህ ዓመታት ውስጥ በደሴቲቱ ነዋሪዎች ሕይወት ላይ ከባድ ጉዳት አድርሰዋል። 30 የሚሆኑ ፊሊፒንሳውያንን ገድለው 100 ያህል አቁስለዋል። ስፍር ቁጥር የሌለው የእህል ክምርም አቃጥለዋል። ቢሆንም ግን ኦኖዳ እጁን ለፊሊፒንስ መንግስት ከሰጠ በኋላ ሳያውቅ ለፈጸመው ወንጀል የወቅቱ የፊሊፒንስ ፕሬዝዳንት ፈርዲናንድ ማርቆስ ሙሉ ይቅርታ አድርገውለታል። ኦኖዳ ጃፓን ሲገባ ታላቅ የጀግና አቀባበል ተደረገለት። ኦኖዳ ከጦርነት በኋላ ያገኛት ጃፓን ተለውጣለች። ከዘመናዊው ሕይወት ጋርም ተጣጥሞ መዝለቅ አልሆነልህ አለው። ከዚህም በተጨማሪ የመገናኛ ብዙሃኑም የሁሉም ትኩረት መሆኑ ምቾት አልሰጠውም። የጃፓን መንግስት የ29 ዓመት ደሞዙን አስቦ ቢሰጠውም እዚህ ግባ የሚባል ሆኖ አላገኘውም። የህይወት ታሪኩንም ኖ ሰረንደር ማይ 30 year war በሚል ርዕስ በመጽሐፍ አሳትሞ አወጣ። ከዚያም ጃፓናዊት ሚስት አግብቶ ወደ ብራዚል ሄዶ ከብት እያረባ በግብርና ተጠምዶ መኖር ጀመረ። በ1996 ላይ ደግሞ ወደ ሉባንግ ደሴት ሄዶ እዚያው ላለ ትምህርት ቤት $10,000 ስጦታ አበረከተ። ኦኖዳ ከጦርነቱ በኋላ ስላገኛት ጃፓን ሲናገር በኢኮኖሚ ታላቅ ሀገር ብትሆንም ጃፓን በሞራልና በአርበኝነት መንፈስ ግን ተውሸልሽላለች ይላል። ከጦርነቱ በኋላ ያለው የትምህርት ስርዓት ጃፓናውያን ላይ ወታደራዊ የጥፋተኝነት መንፈስ እንዲያድር የሚያደርግ ነው ሲል ይኮንናል። በዚህ ጉዳይ እየተከነከነ ባለበት ወቅት ብራዚል ውስጥ ሳለ ኦኖዳ አንድ የሀገር ቤት ዜና አነበበ። አንድ የ19 ዓመት ጃፓናዊ ወጣት የኮሌጅ መግቢያ ፈተና በመውደቁ ሳቢያ ቤተሰቦቹን ገደለ። ኦኖዳ ተገረመ። ለምንድነው ቤተሰቦቹን ከመግደል ይልቅ ከቤት ጥሎ ያልወጣው? እንደምገምተው በግሉ በራሱ ለመኖር በቂ የራስ መተማመን የለውም ማለት ነው። ይህ ደግሞ ጃፓናውያን ምን ያህል ደካሞች የሆንን እንደመጣን አመላካች ነው አለ ኦኖዳ። እንደ ኦኖዳ እምነት ቤተሰብ ለልጆቹ ሊሰጠው የሚገባው ትልቁ ሀብት በራስ የመተማመን መንፈስ ነው። በዚህ ክስተት ሳቢያ ኦኖዳ ወደ ጃፓን ተመልሶ የተፈጥሮ ትምህርት ቤት ያለውን አቋቋመ። በዚህም ለልጆች በጫካ ውስጥ እንዴት ችግር ተቋቁመው መኖር እንደሚችሉ በልምድ የካበተ ዕውቀቱን ያስጨብጣል። ኦኖዳ በጫካ ውስጥ ስላሳለፈው ሕይወት መለስ ብሎ ሲያስብ የህልም ያህል ሆኖ ነው የሚሰማኝ ይላል። ከጫካ ሕይወቱ እጅግ ፈታኙ ምን እንደሆነ ተጠይቆ ሲመልስ ደግሞ ከሁሉም ልቋቋመው ያልቻልኩት የጓዶቼን መለየት ነው ይላል። ብቸኝነቱን። የጽናት ተምሳሌቱ ሂሮ ኦኖዳ ጥር 16 ቀን 2014 በ91 ዓመቱ ቶኪዮ ውስጥ አረፈ።